እና እንደ መጀመሪያ ስትመጡ እንደ መጀመሪያ ቁጥጥር ያበዙባችኋል ምናምን ስራም ስለማታውቁ ቋንቋውንም እስከምትለምዱ ትንሽ አስቸጋሪ ሁኔታ ላይ ልትሆኑ ትችላላችሁ እና እስከ መጨረሻው እንደማይሆን ማወቅ አለባችሁ። ቋንቋው ስትችሉ ስራውንም በደንብ መስራት ስትችሉ ያኔ ሰዎቻቸውም ጥሩ እየሆኑላችሁ ይመጣሉ። እናንተም ደግሞ ኋላስ ቋንቋ ከቻላችሁ እንዲሁም ደግሞ ስትላመዷቸው በደንብ መናገርም የሆነ መዳፈርም ትችላላችሁ ማለት ነው። አሁን ስለምትፈሩ እንደ መጀመሪያ ጸጥ ነው። አሁን የሚያልፍኩበት ስለሆነ አውቀዋለሁ ማለት ነው። እና አትፍሩ፣ አትጨናነቁ። ቁጥጥር ሲያበዙባችሁ አሁን ተጨናንቃችሁ ምናምን ነገር አውጦን ምናምን ስትወጡ እንደውም የባሰ ነው የሚያጋጥማችሁ ወላሂ። አሁን ላይ ደግሞ በጣም ስራ ጠፍቷል። በጣም ኢጃዛ ቤት እህቶቻችንም ወንድሞቻችንም እየተሰቃዩ ነው ያሉት ማለት ነው። ስራ ጠፍቷል እና ስራም ከመፍታትም እዚያው እንደምንም ቻል አድርጋችሁ የሰዎቹን አመል እስከምትለምዱ ነው እንዳልኳችሁ ማለት ነው። እና መስራት ይሻላል ማለት ነው። አትውጡ። በየትኛውም አጋጣሚ ቶሎ እናውጣችሁ ምናምን የሚሏችሁንም ደግሞ አትስሙ። በተለይ ወንድም እየተጀናጀናችሁ አትውጡ እህቶች ማለት ነው። ስሩ አርፋችሁ ጥሩ ሰዎች ከሆኑ ማለት ነው። እንደ መጀመሪያም የሆነ ጸባያችሁ ከተቀያየረባችሁ ምናምን አዲስ ስለሆናችሁ ወይ ስላለመዳችሁት ነው እናንተ እነቀስ እያሉ ጥሩ ሰዎች ይሆኑላችኋል። ወታችሁ ህይወታችሁን አታበላሹ። ብዙ ነገር እየደረሰባችሁ ነው ወላሂ። ያኔ በዚያ ልክ ማውራት ባያስፈልግም እጅግ በጣም በሚያስጠላ ሁኔታ ማለት ነው። አሁን የሆነች እህታችን የባለፈው አይታችሁታል እንግዲህ በጣም ከባድ ነው ማለት ነው። እንዴት ተጫወቱባት እና እህቶቼ አይዟችሁ፣ አላህ ይጠብቃችሁ። ቤተሰብ ደግሞ አጋጣሚ ከደወላችሁና ቤተሰቦቻችሁን ካገኛችሁ እየደወሉ ቸክ እንዳደርጓችሁ ስትጠፉባቸው ለኤምባሲ ወይም ደግሞ ለላካችሁ ደላላ ደውለው ይህን ልጅን አገናኙ፣ ምንድን ነው የሆነችው፣ በምን አይነት ሁኔታ ነው ያለችው ብለው እንዲጠይቁ ማድረግ። ለቤተሰብ መናገር አለባቸው ያላችሁበትን ሁኔታ። እነሱ እንዳይጨነቁ ብላችሁ ደህና ነኝ ምናምን ነገር ስትሉ በቃ እነሱም ይዘናጋሉ። ጥሩ ቤት ነው ያለችው ልጃችን ምናምን ነገር ብለው ማለት ነው። እና አሁን እቺ ልጅ ይኸው ቤተሰብ ቁጥር አታውቅ ምን አታውቅ ሀዲያ ልጅ ነኝ ብቻ ነው ያለቻት። በቋንቋም አልተግባቡም መሰለኝ። እና እባካችሁን ሸር አድርጎ ሸር ስታደርጉ የሚያውቃት በድንገት ሊያይ ይችላል እና በዚያን ታይም ለቤተሰቡ ይደርስላታል። ቤተሰብ ይደውላል ምናምን፣ ያኔ ወደ ሀገሯ የምትገባበት መንገድ ይመቻችላታል። እና አላህ ይጠብቀን። እውነት ለመናገር በጣም ከባድ ነው ስደት፣ አሁን ላይ በጣም እያስጠላ ነው ማለት ነው። እና አላህ ሀገራችንንም ሰላም ያደርግልን፣ እኛንም አላህ ይጠብቀን በያለንበት ማለት ነው። እህት ወንድሞቼ አይዟችሁ፣ ጠንክሩ ማለት ነው። ስደት በጣም ከባድ ነው እና ደግሞ ድምጽ ሆኑ። እንደዚህ ነገ ጧት በእኛ ላይ ምን እንደሚደርስ አይታወቅም እና እንደዚህ አይነት ነገር ሲፈጠር በእህቶቻችን ሆነ በወንድሞቻችን ላይ ሸር ማድረግ፣ ድምጽ መሆን፣ ኤምባሲዎች ላይ ተጽዕኖ መፍጠር ነው ያለብን ማለት ነው። ወላሂ አሁን ላይ ምንም ጠያቂ እያገኙ አይደለም እህቶቻችን ያሉበት ሁኔታ ምናምን ነገር በቃ በአስቸጋሪ ሁኔታ ውስጥ ነው። እጅግ በጣም በቃ ማለት ወዴትም መደወል ስለማይችሉ ነው ሶሻል ሚዲያ ላይ እርዱኝ እያሉ የሚወጡት ማለት ነው። እና እንርዳቸው፣ ሸር ማድረግ ወላሂ። እና ይህን ለማለት ያክል ነው። አላህ ይጠብቃችሁ የሀገሬ ልጆች፣ በያላችሁበት ሰላማችሁ ብዝት ይበል።